ዛሬ ሐረግ ላይ እንዳየነው እንግዲህ ኤፍራታ ቪዲዮውን አይታ በጣም አዝናለች ማለት ነው። ያፌትም ደግሞ ያው እንትን ብሏታል ማለት ነው፣ አሳይቷታል ማለት ነው። እኔ መኪና ውስጥ ገብተሽ ማሳይሻለሁ ብሎ አሳይቷታል። በጣም ያለችውን በጣም ብሶት በብሶት ላይ የምር ታሳዝናለች ኤፍራታ ማለት አንዱን ስንጨረስኩ ስትል ደግሞ አንዱን አለቅኩ ስትል አንዱ ይተካባታል እና ኤፉዬ በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው ውድ ቤተሰቦቼ። ምክንያቱም ብዙ ነገሮችን አሳልፋለች እናውቃለን፣ አይተናል። ግን እኔ እንጃ ለፍቅር ብዙ ነገር እንትን ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬም ሐረግ ላይ ነኝ ማለት ነው። ሐረግ እንግዲህ እያገባደዱት ነው ማለት ነው። ናታልም ሰው ገሏል ተብሎ ወደ እስር ቤት ሊዘምት ነው ማለት ነው። ኤፍራታ እሱን ሰምታለች ማለት ነው። በጣም ነው ያዘነችው። እንደገና ደግሞ እናቷም ገኒ እንደሆነች እየሰማኝ ነው ማለት ነው። እኔ እንጃ የኤፍራታ ጥንካሬ እኔ በጣም ትገርመኛለች። ለፍቅር ዋጋ ከፍላለች። በእርግጥ ግን ቢሆንም አንዱን ደስታዋን ሳታጣጥማ ሳትጨርስ አንዱ ይተካባታል፣ አንዱን ሳልጨርስ አንዱ ይተካባታል። እሱም አለና ያፌት ደግሞ አሁን እኔን ታገቢያለሽ ናታልን ኸሊ ወልይ ብሏታል ማለት ነው። እሷም ደግሞ ምን ማለት ነው ብላ ጠይቀዋል የመጨረሻው ፓርክ ላይ ማለት ነው። ሁለተኛ ነገር ደግሞ ያው እያወራቻት እያለ ገኒ እናቷ እንደሆነች እያለ እየነገረቻት ናታል ይመጣል ማለት ነው። ናታል ሲመጣ ምን እያወራችሁ ነበር ምናምን፣ አይ ትልቅ ጉዳይ እያወራን ነበረ ትለዋለች ማለት ነው። ጺም ደግሞ በርጋ ወልዳ ጣለችሽ፣ ከዛ በኋላ ተደፍራ ነው ወለደችሽ ምናምን ብላት ነገር እየነገረቻት እያለ ናታል ገብቶ ነበር ማለት ነው። ከዛ አኩርፈሽኛል እንዲያውንም የኔ ጨረቃ እኔ እኮ ወድሻለሁ ምናምን ይላታል ማለት ነው። እሱንም ተናዳ አሁን እሱ ላይ አይደለሁም ናታል አንዴ ተውጣለን ቁም ነገር እያወራን ነበር ከኤፍራታ ጋር ትለዋለች ማለት ነው። ኤፍራታም እንግዲህ እንትን ትላለች ማለት ነው፣ እየተበሳጨች እየተናደደኝ ሌላ ከዛ ምን ብዬሻለሁ ምን አውርቼሻለሁ ስትላት ደግሞ የቤስ ተናደደኝ ማለት ነው። ምን ማለት ነው ወይስ አውቀሽ እየተጫወሽብን ነው ትላታለች ማለት ነው። ከዛ ናታል ቁጭልና ኤፍራታን ያረጋጋታል። ምን የኔ ጨረቃ እንዴ ምን ሆንሽ ብሎ ያረጋጋታል ማለት ነው። ከዛ ተነስታ ትሄዳለች ማለት ነው። ወደ ታች ስትሄድ ደግሞ ሉሊትና እንትና እስኪ ዝም በይ አንቺ ትላታለች። ምን ማለት ነው ኤፍራታን የተሻታል ስትላት፣ ማለት አላየዋትም ምን ለምፈልገሽ ጠየቅሽ ከኤፍራታ ራቂ ትላለች ገኒም ማለት ነው። እንደዛ እየተባባሉ እየተጨቃጨቁ እያለ ከላይ ብቅ ትላለች ኤፍራታ ማለት ነው። ሉሊት ጨርሰሻል እንውጣሽ ከጨረሽ ትላታለች። አዎ ጨርሻለሁ እኔ እንውጣ በዛው እሸኝሻለሁ ትልና ይዛት ስትወጣ ገኒን ግልምጥ አርጋት ትሄዳለች ኤፍራታ ማለት ነው። ከዛ እንዴ ምን ማለቷ ነው ትላለች ማለት ነው። እንዴ ምን ሆና ነው ምን ማለቷ ነው እንዴት እንደዚህ ገልምጣይ ትሄዳለች ትላለች። እንዴት እስከ እሷ ጋር ትሄዳለች እሸኝሻለሁ ነው ያልሻት? አዎ እሸኛታለሁ ገኒ ምን ነው ትላታለች ማለት ነው። ከዛ ናታልና ፂ ከላይ ከፎቅ እየወረዱ ከታች ደግሞ እያጸዳኝ ነበረ። ኤፍራታ ላይ ተሻታል ገኒ ሲላት ወጣች አሁን እኮ ከሉሊት ጋር እኔ እሸኝሻለሁ ብላት ትላለች ማለት ነው። እሷም ደግሞ እየተናደደች ችግር ተፈጥሯል ኤፍራታ በጣም ገለመጠች። ናታል አልታረቃቸውም እንዴ ለአንተ ያገዝኩ መስሏት እኮ ነው ምናምን ትላለች ማለት ነው። ከዛ ችግር ተፈጥሯል ገኒ ኤፍራታ ልጅሽ ናት እንዴ ስትላት ደግሞ እሱ ምን ማለት ነው ምናምን ትልና ናታል ነይ አንዴ ውጭ ላውራሽ ብሎ ይዟት ይሄዳል ማለት ነው። ገኒን ይዟት ሲሄድ እያወሩ እያለ እንዴት ማን ነገራት ትላለች ማለት ነው። ፂ ነግራታለች፣ ግን ፂ አውቃ ሳይሆን ያው ዶክተሮቹ ተከታተላት እንደዚህ ያደርጋታል ያጨናንቃታል መልስ ያወራችውን መልሳ ትረሳለች ብለውኛል ይላል ማለት ነው። ከዛ ገኒም ደግሞ ገላታለሁ ፂን እያለች ነበረ። ምን ማለት ነው እሱ ደግሞ ይላታል ናታል ማለት ነው። በጣም ነው ያዘነችው ማለት ነው። ኤፍራታ ማለት በሁሉም አንዱን ጨረስኩ ስትል አንዱን አለቅኩ ስትል አንዱ ይተካከባታል ማለት ነው። ገኒም እየተበሰጫጨች ወደ ስራዋ ትገባለች ማለት ነው። ከዛ ናታልም ደግሞ የኔን ጨረቃ ስትጎዳ ማየት አልፈልግም ከዚህ በኋላ ካልነገርሻት
እኔና አንቺ ሁሉን ነገር እነግራታለሁ ይላታል ማለት ነው ገኒን። እሷም ደግሞ አያት ትንገራት አሁን እኔ ራሴ ቁጭ አርጌ ዳግምም እንዲነግራት አልፈልግም። እኔ ራሴ ቁጭ አርጌ እነግራታለሁ ለኤፍራታ ትላለች ማለት ነው። መቼ ነው የምንነግራት ምናምን ይላል ማለት ነው ናታልም። አንድ ቀን እነግራታለሁ ችግር የለም አንተ ብቻ ጊዜ ስጠኝ ትለዋለች። ከዚህ በላይ ጊዜ ልሰጥሽ አልችልም፣ 1 ወር እንደውም ሲበዛብሽ ነው ብሎ በዚህ ካልነገርሻት እኔ ራሴ እነግራታለሁ ብሏል ማለት ነው። እንግዲህ ቤዚ ምስር ቤት ያው ሂዊ ልጠይቃት ሄዳ ነበረ። ምግብ እየሰጡሽ ነው ወይ እንዴት ነሽ ብላት ነበር። ምግብስ እየበላሁ ነው፣ ግን ሁሉም ሰው ፊቱን አዙሮብኝ ነው ያለው ብላለች ማለት ነው። ማንም እንደሌለኝ ያወቅኩት አሁን ነው። ሰውዬን በዙሪያ እያለ ሰው የሌለኝ ያህል በጣም ተሰምቶኛል። በዛ ላይ ማንም ሰው መጥቶ ሊጠይቀኝ አልመጣም ማለች ማለት ነው። ቢኒና ጺም ደግሞ ፍቅር ውስጥ ገብተዋል ማለት ነው። ፍቅር አለም ላይ ነው ያሉት እነሱ አለማቸውን እየቀጩ ነው ማለት ነው። ሌላ አለም ሊገቡ ትንሽ ነው የቀራቸው። በጣም ደስተኛ ናቸው ማለት ነው። ደስታ ላይ ነው ያሉት ማለት ነው። ምክንያቱም አላማቸውን ምንም እንደሆነ አላቅም፣ ብቻ ግን ኤፉዬ በጣም እየተሰበረች ነው። በጣም ልቧ እየተሰበረ ነው በየቀኑ ማለት ነው። ኤፍራታ ማለት በጣም ጥንካሬዋ በቃ ሁላ ነገሯ ለፍቅር ረጋ ያለችም ልጅ ስለሆነች ይመስለኛል። እና በጣም ከባድ ነው እሱ ማለት ነው። ውድ ቤተሰቦች ማለት ነው። ያፌትም እንግዲህ እኔ አገባሻለሁ ብሏታል ማለት ነው። ማንም ያገባሽ እኔ አገባሻለሁ፣ ናታልን ወደዛ በይው፣ እኔ አሳይሻለሁ፣ ናይ መኪና ውስጥ ግቢ ብሎ እንደምን ማለት ነው ትለዋለች። እሱም ደግሞ ለመነካካት እንትን ሲል ተቆጣችሁ ማለት ነው። በኋላ ላይ እንትን አላት ማለት ነው። ነገራት፣ ልውረድ በቃ ይሄንን ልነግረኝ ነው እንዴ ምናምን ብላ ልታስግቢ ነው ስትለው፣ ከዛ አይ የምነግርሽ ነገር አለኝ ነይ ግቢ መኪና ውስጥ ብሎ ሲነግራት መኪና ውስጥ ገብታ ያልጠበቀችውን ነገር አሳያት ማለት ነው። ያቀናበረውን ሆን ብሎ ማለት ነው። ሆን ብሎን ያንትን የሰራውን ሁሉ አሳያት ማለት ነው። ኤፉዬም ልቧ ተሰብሯል። አሁን ላይ ከባድ ነው ማለት ነው። ምክንያቱም አንተ ሰውዬ ከኛ ምንድን ነው የምትፈልገው? ከኔና ከናታል የምትፈልገው ነገር ምንድን ነው? ቆይሽ ምን እንዳረግልህ ነው የምትፈልገው እያለችው ነበር። እሱ ደግሞ እኔ አገባሻለሁ፣ ላገባሽ ነው የምፈልገው እያላት ነበር ማለት ነው። ኤፍራታም እንግዲህ በጣም አዝናለች። ምክንያቱም ይህ ሁሉ ነገር ቤዚም ደግሞ ይህንን መውጣበትን መንገድ ፈልጊልኝ፣ ወይ ከዚህ መውጣበትን መንገድ አመቻችልኝ እንጂ እኔ አውቃለሁ ምን እንደማረግ ብላ